ልጄ ሆይ ነካለን ብትቀበል ትእዛዜንም ባንተ ዘንድ ሸሽገ ብትይዛት ጆሮህ ጥበብን እንዲያደምጥ ታደርጋለ ልብንም ወደ ማስተዋል ታዘነብላለ ረቂቅ እውቀትን ብትጠራት ለማስተዋልም ድምፅህን ብታነሷ እርሷንም እንደ ብር ብትፈላልጋት እርሷንም እንደ ተከበረ ገንዘብ ብትሻት የዚያን ጊዜ እግዚአብሔርን መፍራት ታውቃለ የአምላክንም እውቀት ታገኛለ እግዚአብሔር ጥበብን ይሰጣልና ረካፉም እውቀትና ማስተዋል ይወጣሉ እርሱ ለክኖች ደህንነትን ያከማቻል ያለ ነውር ለሚሄዱትም ጋሻ ነው የፍርድን ጎዳና ይጠብቃል የቅዱሳኑንም መንገድ ያጸናል የዚያን ጊዜ ስርጥንና ፍርድ ቅንነትንና መልካም መንገድን ሁሉ ታስተውላለ ጥበብ ወደ ልብ ትገባለችና እውቀትም ነፍስን ደስ ታሰኛለችና ጥንቃቄ ይጠብቃል ማስተዋልም ይጋርድሃል ከክፉ መንገድ አንተን ለማዳን ጠማማ ነገርን ከሚናገሩም ሰዎች እነርሱም በጨለማ መንገድ ሄዱ ዘንድ የቀናውን ጎዳና የሚተወው ክፉይ በመስራት ደስ የሚላቸው በጠማማነትም ደስታን የሚያደርጉ መንገዳቸውን የሚጠመዝዙ አካሄዳቸውንም የሚያታሙ ናቸው ከጋለሞታ ሴት አንተን ለመታደግ ቃልዋን ከምታለዝ ከሌላይቱም ስት የሕፃንነት ወዳጇን የምተው የአምላኳንም ቃል ኪዳን የምትረሳ ቤቷ ወደ ሞት ያዘነበለ ነው አካሄዷም ወደ ሙታን ጥላ ወደ እርሷ የሚገቡ ሁሉ አይመለሱም የሕይወትንም ጎዳና አያገኙም አንተም በደጋግ ሰዎች መንገድ እንድትሄድ የጻድቃንንም ጎዳና እንድትጠብቅ ቅኖች በምድር ላይ ይቀመጣሉና ፍጹማን በእርሷ ይኖራሉና ኃጥአን ግን ከምድር ይጠፋሉ አመፀኞችም ከእርሷ ይነጠቃሉ